እግዚአብሔር አምላክ ልጄ ቆስጠንጢኖስን ወደ ክርስትና ከመለሰልኝ መስቀሉ ከተቀበረበት ፈልጌ ለማግኘት ስዕለትን ተስዬ ነበር። እነሆ ስዕለቴም ሰምሮልኛል። አንተ ደግሞ በዘመኑ ከነበሩ አረጋውያን መካከል አንዱ ነህና የጌታዬ የመድኃኒቴ የኢየሱስ ክርስቶስ መስቀል ወዴት እንደተቀበረ የምታውቀውን ብትነግረኝ። በእውነቱ ንግሥት እሌኒ የጌታዬን መስቀል ፍለጋ እዚህ ድረስ መድከምሽ የሚያስመሰግንሽ ነው። ነገር ግን በወቅቱ ቦታው ላይ ስላልነበርኩ አያቶቻችን ሲሉ እንደሰማሁት የጌታዬ መስቀል ከነዛ ግዙፍ 3 ተራሮች በአንዱ ላይ ይገኛል። ታዲያ መስቀሉ የተቀበረው ከነዚያ ከ3ቱ ተራሮች በአንዱ ከሆነ ትክክለኛውን ተራራ ለማወቅ ምን ማድረግ አለብኝ? ንግሥት ሆይ እንደ አባቶቻችን ወግና ሥርዓት ደመራን አስደምሪ፣ ዕጣንም አስጭሺ። ያን ጊዜ ፈጣሪ አምላካችን የሚያሳየንን ድንቅ ሥራ አብረን እንመለከታለን። ለብርሃነ መስቀሉ አደረሰን። ለዓመት ሰው ይበለን። ዘንድሮ የበዓል መስቀል በጣም ልዩ ነው። እግዚአብሔር የተመሰገነ ይሁን። አየሽ ንግሥት እሌኒ የደመራ